ይገባል፣ አምልኮ ይገባል። ከፋርጋቸው መስሉ ኦርቶዶክሳውያን ከኋላ ያላችሁ ደረጃ ያላችሁ ተቀጣጣሉ። ኦርቶዶክሳውያን ደረጃ ያላችሁ ወደፊት ለፊት ተቀጣጣሉና ወላችሁ ወደ ደረጃዎቹ ምትሆኑ በስላሴ ፍቅር ጠይቃለሁ። አብርሃም ወደ
እንደ እግዚአብሔር ያለ ማንም የለምና እንደ እግዚአብሔር ያለ ማንም የለምና እልል በሉ ቁሙ ለምስጋና እልል በሉ ቁሙ ለምስጋና ባህር ተከፈለ እስኪታይ መሬቱ ፈርዖን ወደቀ አልሰራም ትምክህቱ ደካሞቹ ጸንተው ተራመዱ ኃይለኞቹ ይኸው ተዋረዱ እንደ እግዚአብሔር ያለ ማንም እናለቅስበት የመከራ ጉድጓድ አለ። እግዚአብሔር ቀና እንዲያደርገ ቅድስት ሥላሴ በብዙ መከራ ውስጥ ነው ያለነው። መከራውን በቃችሁ እንዲለን አምላካችን እግዚአብሔር ቅድስት ሥላሴ በእውነት ብዙ የሚያስለቅሱን፣ ብዙ የሚያስነቡን፣ ብዙ ተስፋ የቆረጥንባቸው ብዙ ነገሮች አሉ። ቅድስት ሥላሴዎች ተስፋችንን ያስቀጥሉልን፣ ተስፋችንን ይስጡን። ቅድስት ሥላሴ በእውነት ዛሬ በዚህ በቤቱ ተሰብስባችሁ በብዙ መከራ ውስጥ ያላችሁ፣ በብዙ ችግር ውስጥ ያላችሁ ቅድስት ሥላሴ አለው ይበላችሁ። አልቋል አክትሟል ተብሎ ጉዳያችሁ የተቋረጠባችሁ ቅድስት ሥላሴ መስካችሁ ይቀጥልላችሁ። በእውነት ክብሩን ለማን ይገባል? ሲል ቅድስት ሥላሴ ደርስ ለቅድስት ሥላሴ ከሚገባል ሁለቱም ለቅድስት ሥላሴ ይወርድታል። አምልኮ እንሰጣለን፣ ክብር እንሰጣለን። ለቅዳሴ ረከሳ ወዳደስ መገዶቻ አምላክ ጤና ከኛ ጋር የነበሩ ብዙ ክርስቲያኖች አሉ፣ ብዙ ክርስቲያኖች ነበሩ። ዛሬ በሁሉ ጤና ያጡ በጸበሉ በየሆስፒታሉ በኮቪድና በአልኮምራና ተይዞ ብዙ መከራዎች አሉ። ወገኖቻችን አሉ። እውነቱን እግዚአብሔር ይላል አምላክ ከኛ ጋር የነበሩ ዛሬ ኮረዱ ናቸው። ዛሬ በሰጣቸው በተሳሳይ
ክርስቲያን ጥበብን እንዳገኝ እንደሻሱ ቱሬን የሕይወትን ጽዋ አጠጣው ራእይን ዳግማዊ ያሬድ ነው አምላክ የመረጠ እናምናለን በአብ እናምናለን በወልድ እናምናለን በመንፈስ ቅዱስ የምታምኑ ከፍ አድርጋችሁ መስክሩ። ኦርቶዶክሳውያን በቅድስት ሥላሴ የምታምኑ የመከራውን ዘመን እንዲያሳልፉ ጌታችንን ቀብረን የምናለቅስበት መከራውን በቃል ይለን ቅድስት ሥላሴ ኧረ ከፍ አድርጉና መስክሩ። ግዴላችሁም በሕይወት በጤና ያቆየን ቅድስት ሥላሴ ምስጋና ይገባል። እባካችሁ ከፍ አድርጋችሁ መስክሩ። ኦርቶዶክሳውያን አገራችንን ቅድስት ሥላሴ ሰላም ያድርግልኝ። አጥራረ ቤተ ክርስቲያንን የቤተ ክርስቲያን ጠላቶች አምላካችን እግዚአብሔር ያስታክስልን። ኧረ ያስታክስልን ብላችሁ ከፍ አድርጋችሁ አመስግኑ። ቅድስት ሥላሴ ዛሬ የምስጋና ቀን ነው። ጉልበቶች ሁሉ ለቅድስት ሥላሴ የሚንበረከኩበት ዕለት ነው። ሁላችሁም ለቅድስት ሥላሴ ክብር ስጡ። ያልተቋረጠ ምስጋና ለቅድስት ሥላሴ ይገባል። ከፍ አድርጋችሁ አመስግኑ። የቅድስት ሥላሴ ውለታ የበዛላችሁ በችግራችሁ ቀን የደረሱላችሁ ቅድስት ሥላሴ ውለታው በዝቶልኛል፣ ምሕረቱ በዝቶልኛል፣ ቸርነቱ አግንኖልኛል የምትሉ እባካችሁ ከፍ አድርጉና መስክሩ። ኦርቶዶክሳውያን ዛሬ የምስጋና ቀን ነው። ዛሬ ቅድስት ሥላሴ በአብርሃም ቤት ተገኝተው የተጣመመውን ያቀርቡበት የጎደለውን የሞሉበት ቀን ነው። ብዙ የጎደሉን ብዙ የተጣመሙብን ጉዳዮቻችን ቅድስት ሥላሴ ምሕረቱን ቸርነቱን አብዝተውልን ነገሮቻችን ሁሉ ያስተካክሉልን። አመስግናቸው። ቅድስት ሥላሴ ምስጋና ይገባል። አምላካዊ ውዳሴ ዝማሬ ለቅድስት ሥላሴ ይገባል። ከፍ አድርጋችሁ መስክሩ። ኦርቶዶክሳውያን ዛሬ የምስጋና ቀን ነው። ዛሬ የምሕረት ቀን ነው። ቅድስት ሥላሴ ከፍ ያሉበት
Yeah.
ይገባል። ለሥላሴ ክብር ይገባል። ኦርቶዶክሳውያን ለሥላሴ ጉልበት ሁሉ ይመለከታል። ከፍ አድርጉና መስገኑ ኦርቶዶክሳውያን። በዚህ ዕለት ያደረሰን ቅዱስ ሥላሴ ምሕረቱን ያሰፋልን ቅዱስ ሥላሴ ኧረ ምስጋና አቅርቡለት። ኧረ ከፍ አድርጋችሁ ምሕረቱ የበዛባችሁ ምሕረቱ አለብኝ የምትሉ በዕድሜ ላይ ዕድሜ ሰጥቶኛል፣ ዘመን አገናኝቶኛል፣ እንቆቅልሼን ፈቶልኛል የምትሉ ያደረገላችሁን ከፍ አድርጉና መስገኑ ኦርቶዶክሳውያን። ከፍ አድርጉ። ለሥላሴ ምስጋና ይገባል። ያልተቋረጠ ክብር ለሥላሴ እልልታ ለቅዱስ ሥላሴ፣ ምስጋና ለቅዱስ ሥላሴ፣ አምልኮ ለቅዱስ ሥላሴ። ኧረ ከፍ አድርጋችሁ መስግኑ ኦርቶዶክሳውያን። ከፍ አድርጉና እልልታ በዝማሬ እግዚአብሔርን ከፍ አድርጉና መስግኑ። በእውነት ሁላችንም አሁን ተረጋግተን ከዚህ በመቀጠል ወደ ቀጣዩ መርሃ ግብር ወስዳችኋለሁ። ኦርቶዶክሳውያን የዛሬው ምሽት ኦርቶዶክሳውያን የተዋሕዶ ልጆች ታላቅ ጉባኤ አለን። ረዳት ፕሮፌሰር ዳንኤል ሰይፈ ሚካኤል ዛሬ ስለ አባ ጊዮርጊስ ዘጋስጫ ትልቅ ጥናታዊ ጽሑፍ የሚያቀርቡበት እጅግ የቤተ ክርስቲያናችን ውድ ዘማሪያን የተጋበዙበት ነው። ሐሙስንም እንዳትቀሩ። እስቲ አንድ አመስግኑ፣ አመስግኑ ናቸው። ሐሙስን ወረስላችሁ፣ ሐሙስን በሉ። ኧረ አይሰማም ድምፃቸው ኦርቶዶክሳውያን። ሐሙስን በአየር ጤና በጉባኤ እንገኛለን ብላችሁ ከፍ አድርጋችሁ አመስግኑ። ሐሙስን እንዳትቀሩ፣ የገባችሁትን ቃል አክብሩ። ከዚህ በመቀጠል እጅግ የምንወደው የምናከብረው የቤተ ክርስቲያናችን የካቴድራላችን ሰባኪ ወንጌል በስመ አብ እና ማተብ የእግዚአብሔር ልጆች በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ትባረክ እግዚአብሔር አምላክ አበዊነ እኩት ወስቡሕ። ክቡርና ምስጉን ንጹሕና ልዩ የሆነ ገናናው አምላካችን ስሙ ከሁሉም አስቀድሞ የተመሰገነ ይሁን። እጅግ የተከበሩና የተወደዱ ተወዳጁ አባታችን መላከ ብርሃን መምህር ሙላት ክበቤ የካቴድራላችን ዋና አስተዳዳሪ፣ እጅግ የተከበሩ አባታችን መላከ መዊ ስብሐት ባይህ የጎፋ ቅድስት ኪዳነ ምሕረት ካቴድራል ዋና አስተዳዳሪ፣ የተከበሩ አባታችን መጋቤ አእላፍ መምህር ወርቁ ያደኛ የካቴድራላችን ምክትል አስተዳዳሪ፣ የተከበሩ መምህራችን
ላይከ ጽዮን አፈወርቅ ወልደ ገብርኤል የካቴድራላችን ዋና ጸሐፊ፣ ክቡር መምህራችን ልሳነ ጳውሎስ መምህር ምስክር ጌታ ነው። የተከበራችሁ በአጠቃላይ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ለተልእኮ ምስጢር የምትፋጠኑ ወንድሞቼ ዲያቆናት፣ እግዚአብሔር የሚወዳችሁና እግዚአብሔርን የምትወዱ ቅድስት ሥላሴ በረድኤታቸው በበረከታቸው የሰበሰቧችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች እንዲሁም ሕፃናት ጭምር በልዑል እግዚአብሔር በአምላካችን ፍጹም ሰላምታ እንደምን አደራችሁ? እንደምን አደራችሁ? በእውነት እግዚአብሔር አብዝቶናል፣ ድምፃችን ግን አይሰማም። እንደምን አደራችሁ? እግዚአብሔር አምላካችን ለዚህ ጊዜ ለዚህ ሰዓት ቸርነቱን ምሕረቱን አብዝቶልን ስላደረሰን ስሙ ከሁሉም አስቀድሞ የተመሰገነ ይሁን። ከዚህ መቀጠል እጅግ የተወደዱና የተከበሩ የካቴድራላችን ሊቃውንት ያሬዳዊ ወረብ ያቀርቡልናል። ወደ ሊቃውንቱ በቀጥታ እንሄዳለን።
ይስሐቅ
እግዚአብሔር እንደማርጋቸው አመስግኑ። ለካቴድራላችን ሊቃውንት እግዚአብሔር አምላካችን ዝማሬ መላእክትን ያሰማልን፣ ዝማሬ መላእክትን ያሰማልን። እግዚአብሔር አምላካችን የአገልግሎት ዘመናቸውን ይባርክልን፣ በዕድሜ ጸጋ ይጠብቅልን። ከዚህ መቀጠል ደግሞ የካቴድራላችን ፍኖተ ጽድቅ ሰንበት ትምህርት ቤተ መዘምራን ያሬዳዊ ወረብ ያቀርቡልናል። ወደ ልጆቻችን Ah
መንግሥተ ሥላሴ ዘለዓለም ለአንቀጸ ብርሃን አንቀጸ ብርሃን
Thank you.
እንተርያ አብርሃም መዘምራኒሃ ለአንቀጸ ብርሃን አርያም አንቀጸ ብርሃን እንተ ይብሉ ይዝምሩ በልሳን ዘኢያረምም አማን መንግሥተ ሥላሴ ዘለዓለም እንተ ይብሉ ይዝምሩ በልሳን ዘኢያረምም አማን መንግሥተ ሥላሴ ዘለዓለም በምርተ ዕለት እንተርያ አብርሃም መዘምራኒሃ ለአንቀጸ ብርሃን አርያም አንቀጸ ብርሃን በምርተ ዕለት እንተርያ አብርሃም መዘምራኒሃ ለአንቀጸ ብርሃን አርያም አንቀጸ ብርሃን እንተ ይብሉ ይዝምሩ በልሳን ዘኢያረምም አማን መንግሥተ ሥላሴ ዘለዓለም እንተ ይብሉ ይዝምሩ በልሳን ዘኢያረምም አማን መንግሥተ ሥላሴ ዘለዓለም አሰርጎኒ ሥላሴ በቀደምተ ንጹሕ አሰናይ አሰርጎኒ ሥላሴ በቀደምተ ንጹሕ አሰናይ እምነ ልማዱ ብሉይ ለነዌ ብሉይ እንዘ በዲቤሁ ይግር አልዓዛር ነዳይ እምነ ልማዱ ብሉይ ለነዌ እንዘ በዲቤሁ ይግር አልዓዛር ነዳይ አሰርጎኒ ሥላሴ በቀደምተ ንጹሕ አሰናይ አሰርጎኒ ሥላሴ በቀደምተ ንጹሕ አሰናይ እምነ ልማዱ ብሉይ ለነዌ ብሉይ እንዘ በዲቤሁ ይግር አልዓዛር ነዳይ እምነ ልማዱ ብሉይ ለነዌ ብሉይ እንዘ በዲቤሁ ይግር አልዓዛር ነዳይ አሰርጎኒ ሥላሴ በቀደምተ ንጹሕ አሰናይ አሰርጎኒ ሥላሴ በቀደምተ ንጹሕ አሰናይ እምነ ልማዱ ብሉይ ለነዌ ብሉይ እንዘ በዲቤሁ ይግር አልዓዛር ነዳይ እምነ ልማዱ ብሉይ ለነዌ ብሉይ እንዘ በዲቤሁ ይግር አልዓዛር ነዳይ ያንሳል። በእውነት በደንብ አድርጋቸው እግዚአብሔርን አመስግኑ፣ ሥላሴን አመስግኑ። ድገሙት የእግዚአብሔር ልጆች፣ ሶስት አድርጉት። የዝማሬ ባለቤት ልዑለ ባሕርይ እግዚአብሔር አምላካችን ለክብሩ ቁመን በፊቱ እንድንዘምር ስለረዳን ስሙ በድጋሚ የተመሰገነ ይሁን። ለእግዚአብሔር የምንሰጠው ብርና ወርቃችን አይደለምና እርሱ ወዶና ፈቅዶ የሰጠን የአንደበታችን ፍሬ ምስጋና ስለሆነ እስኪ ሥላሴን አንድ ጊዜ አመስግኑ እግዚአብሔር ልጆች። እግዚአብሔር አምላካችን በክብር ስለሰበሰበን በቃሉ እንድንጽናና ስለረዳን ስሙ የተመሰገነ ይሁን። አጠር ያለች መልእክት ላስተላልፍላችሁና ወደ ወንጌል ወስዳችኋለሁ። የተወደዳችሁ እግዚአብሔር ልጆች ጊዜያችንን ለመቆጠብ እግዚአብሔር ወዶና ፈቅዶ ወደዚህ ቦታ የመጡልን እግዚአብሔር የሰጠን ተወዳጁ አባታችን መላከ ብርሃን መምህር ሙላት ክበቤ የዛሬ አንድ ዓመት አልፏቸዋል። የዛሬ ዓመት የቅድስት ሥላሴን በዓል ስናከብር በአውሮፓ ለወንጌል አገልግሎት ስለሄዱ እዚህ አልነበሩም። ዛሬ ደግሞ እግዚአብሔር ፈቅዶ በአገልግሎት ከሚመስሏቸው ታላላቅ አባቶች ጋራ የሌላ አብያተ ክርስቲያናት ካቴድራል አስተዳዳሪዎች ጋር ሆነው እኛን እየባረኩ በደስታ እያዩን ይገኛል ማለት ነው። የእግዚአብሔር ልጆች
ከመጡ ጀምሮ በተለይም ደግሞ ከምንም በላይ የወንጌል አገልግሎት በአዲስ አበባ ሀገረ ስብከት በጠቅላይ ቤተ ክህነት ለማጋነን አይደለም በአዲስ አበባ ለሚገኙ አድባራትና ገዳማት አርአያ አብነት ምሳሌ እንዲሆን ያደረጉ አባታችን ካህናትን መላ አገልጋዮችን በእኩል ዓይን በፍትሃዊነት የሚመሩ የሰላም አየር በአግባቡ እንድንተነፍስ ያደረጉ ደግ አባት ሰጥቶናል። በተጨማሪም የእግዚአብሔር ልጆች ቦታችን እጅግ ሰፊ ነው። በተለይ ደግሞ በቅርቡ በዚህ በወንዙ በኩል ሰፊ የሆነ ቦታ አለ። አግባብ ባልሆነ መልኩ ነጣቂዎች የነሱ ያልሆነውን ገብተው ካርታው ውስጥ ለዓመታት ተደራጅተው ከኖሩበት በኋላ ከመጡ ጀምሮ ለአንድ ዓመት ሙሉ ደከመኝ ሰለቸን ሳይሉ ወደሚመለከተው አካላት በመመላለስ ማለት ነው ቦታው ወደ ባለቤቱ ወደ ቅድስት ቤተክርስቲያን እንዲመለሱ ሰዎችም እንዲነሱ አድርገው ዛሬ ቦታው ታጥሮ ተከብሮ ጥበቃ ተቀጥሮለት በክብር ይገኛልና በእውነት እግዚአብሔርን አመስግኑ። በሺዎቹ ከ6000 ካሬ ሜትር በላይ የሚሆን ቦታ በግምት ነው አልጠየቁም። ሰፊ በዚህ በወንዙ ዛሬ ተከብሯል። ሌላው የእግዚአብሔር ልጆች የልማቱ ነገር በጣም ነው የሚያሳስባቸው። ለዘመናት ተጀምሮ ሳይጠናቀቅ የነበረው ክሊኒክ በአሁኑ ዕለት G+1 ሆኖ ጣራው ወራጆቹ ተመተው ቆርቆሮው ሊለብስ የፊኒሽንግ ስራ እየተሰራ የሕክምና አገልግሎት እየሰጠ ይገኛልና እግዚአብሔርን አመስግኑላቸው። ሌላው ከኛ የሚጎለውን ነግራችሁ ልጨርስ። በእውነት ነው የምላችሁ እንደ አይነት ወጣት የቤተ ክርስቲያንን ትምህርት ከማህሌቱ እስከ አውደ ምሕረቱ በማኔጅመንቱ ደግሞ እስከ ማስተርስ የያዙ በእውነት ነው የምላችሁ የተሟሉ አባት ፍቅርም ደግሞ የበዛላቸው አባት ሆነው ሳለ ነገር ግን የጠበቁትን ያክል ልማቱ እየሄደ አይደለም። ግቢው ሰፊ ነው። እንደነገርኳችሁ ክሊኒኩ ተጠናቋል። በዚህ በቅዱስ ሥላሴ በቅዱስ ገብርኤል በቅዱስ ኪዳነ ምሕረት የተጀመረ የእናንተ ሱባኤ መግቢያ የጸሎት የሱባኤ መያዣ የተባለው ቦታ ዛሬ ተጠናቋ ያለው ብሎ ቢጓጉም ነገር ግን ይኸው ገና ኮሎኖቹ ቁመው ወደ ላይ እየሄደ ይገኛል። የእግዚአብሔር ልጆች ግቢው ሰፊ ነው። ብዙ ስራ እየተሰራ ነው። እድል ወደኛ መታለች። በእውነት ነው የምላችሁ፣ ከልብ ነው የምነግራችሁ። አናግሯቸው፣ እናናግራቸው፣ እናግዛቸው። ጠቅላይ ቤተ ክህነት ቅዱስ ፓትርያርኩ ወደ ሌላ ቦታ ሂዱ ካሏቸው ይሄዳሉ። ነገር ግን ይሄን እድል አለመጠቀም ለአየር ጤና አንቀጸ ብርሃን ምዕመናን ትልቅ ስህተት ነው የሚሆነው። ይሄ ግቢ ሲነጠፍ የ2011 ነው የመጣው ታውቃለሁ። ተረባረቡ ነበረ። በቀን እስከ 1 ሚሊዮን ከዚያም በላይ እየሰጣችሁ ነበረ። አሁን አባታችን ልመና አይወዱም አላደርገውም ብለው ነበር። አሁን ግን ባለፈው በየካቲት ኪዳነ ምሕረት ምን እንዳሉ ታውቃላችሁ። ስለዚህ የእግዚአብሔር ልጆች በእውነት ነው የምላችሁ ውስጣቸው በአውደ ምሕረት ሲናገሩ እናያቸዋለን። በልማቱ ባለመሳተፋችን ልማቱ በፍጥነት ባለመሄዱ ግቢው ባለመልማቱ ባይናገሩም እየከፋቸው እንደሆነ ያስታውቃል። አበው ካህናትም ይረዳሉ። ምዕመናን ሁላችን በጋራ ሆነን ከፊታቸው ቁመን ካጠገባቸው ቁመን ምን እናግዞት በገንዘብ ብቻ አይደለም በሐሳብ በማገዝ ግቢውን ካቴድራላችን የተከበረውን ቦታ እናልማ፣ ስራ እንስራ። አደራ በቅድስት ሥላሴ ስም እላለሁ። ይቅርታ በዛውባችሁ። ከዚህ መቀጠል ወደ ወንጌል ልውሰዳችሁ። የዕለቱን ወንጌል የሚያስተምሩን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የሲኤምሲ ደብረ ጽባህ ቅዱስ ገብርኤል ግዙፉና ታላቁ ካቴድራል የስብከተ ወንጌል ኃላፊ የሆኑት መጋቤ ሐዲስ የሲኤምሲ ደብረ ጽባህ ቅዱስ ሚካኤል ካቴድራል የስብከተ ወንጌል ኃላፊ የሆኑት መጋቤ ሐዲስ መምህር አዲነው ወንድሙ ሆናለሁ ነምራችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ የሚረባንንና የሚጠቅመንን ነገር እንዲያስተምረን የሱ ቅዱስ ፍቃዶ
ይሆንልን። እንኳን አደረሳችሁ። አመስግኑት። እዚህ ያደረሰን አምላክ እግዚአብሔር የተመሰገነ ይሁን። ወገኖቼ እዚህ መድረስ ቀላል ነገር አይደለም። የዛሬ ዓመት ይህንን በዓል ከኛ ጋር አክብረው ዛሬ በመካከላችን የሌሉ በርካታ ሰዎች አሉ። ከአባቶቻችን መካከል ሊሆን ይችላል፣ ከእናቶቻችን ከወንድሞቻችን እና ከእህቶቻችን መካከል ሊሆን ይችላል። ይህንን በዓል አክብረው ዛሬ የሌሉ ተጠርተው ወደ እግዚአብሔር ይሄዱዋል። እኔና እናንተ ከነሱ የተሻለ ጽድቅ ስለሰራን አይደለም እዚህ የደረስነው። እግዚአብሔር ለንስሐ ዘመን ለንስሐ ዕድሜ ሰጥቶን እንኳን ዓመት ቆይቶ መገናኘት ይቅርና ዛሬ ጠዋት ያየናቸውን ሰዎች ከሰዓት ለማየት እየተቸገርን ያለንበት ዘመን ላይ ደርሰናል። ወጥቶ መግባት ተቀምጦ መነሳት የሌለበት ዘመናችን ከሸማኔ መወርወሪያ ይልቅ የሚቸኩልበት ዘመን ላይ ደርሰናል። ስለዚህ ዕድሜ የጨመረልን ዘመን የሰጠን እዚህ ቀን ያደረሰን ሥላሴን ከልባችሁ ሁላችሁም አመስግኑት። ከልባችሁ ናችሁ አመስግኑት። እግዚአብሔር የተመሰገነ ይሁን። ነገር በሶስት ይጸናል። እስኪ ለሶስተኛ ጊዜ አመስግኑ። ወደ ትምህርቱ እንሄዳለን። እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን ቅዱስ ፈቃዶ ይሆንልን። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በኦሪት ዘፍጥረት በምዕራፍ 15 ቁጥር 6 ላይ ነው። እስኪ አንድ ጊዜ ይህ ድምፅ የሚሰማችሁ ሁላችሁ በርዕስነት ያነሳነውን ኃይለ ቃል በአንደበት ብቻ ሳይሆን ከማስተዋል ጭምር ሆነን ሁላችን ለመናገር ራሳችንን እናዘጋጅ። አብርሃም በሉ እስኪ በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት። እግዚአብሔር በዚህ ርዕስ ሁላችንን እንዲያስተምረን የእሱ ቅዱስ ፍቃዱ ይሆንልን። እንግዲህ ዛሬ በቤተ ክርስቲያናችን ሐምሌ 7 ቀን የምናከብረው በዓል ቅድስት ሥላሴ በአብርሃም ቤት በእንግድነት ተገኝተው የይስሐቅን ልደት ያበሰሩበት ቀን ነው። እንኳን አደረሳችሁ። ከፍ አድርጋችሁ አመስግኑ እግዚአብሔር። በዋናነት በዓሉ የሚከበርበት ምክንያት ይሄ ሥላሴ የእምነት አባት በሆነው በአብርሃም ቤት ውስጥ የተገኙበት ቀን ነው። የአብርሃምን ቤት የባረኩበት ቀን ነው። የእኛንም ቤት ሥላሴ ይባርኩልን። ስለዚህ በዚህ መሰረት መጽሐፍ ቅዱስን መሰረት አድርገን ለዕለቱ የሚነገረውን ታሪክ ከሕይወታችን ጋር እያዛመድን ባጭሩ እንመለከታለን። በዚህ ርዕስ ውስጥ ስለ አብርሃም ማንነት ጥቂት ነገር እናነሳና ከዚህ ከደግ አባት ከአብርሃም በዚህ ዘመን ያለን ምእመናን እኛ የምንማረው ነገር ምን እንደሆነ ተመልክተን ትምህርታችንን እንጠቀልላለን።
እንግዲህ ብዙ ጊዜ እንደሚተረክልን አብርሃም ማለት የስሙ ትርጉም አበ ብዙሃን ማለት ነው። የብዙሃን አባት ማለት አባቱ ታራ እየተባለ ነው የሚጠራው። ታራ መጽሐፍ ቅዱስ እንደሚነግረን በተለይ የኦሪት ዘፍጥረት ምዕራፍ 12 ትርጓሜውን ስናነብ ጣዖት ጠራቢ የነበረ ጣዖት አምላኪ የነበረ ሰው እንደሆነ ታሪኩ ይመሰክራል። የአብርሃም ቤተሰቦች፣ ዘመዶች፣ ጎረቤቶች በሙሉ ጣዖት አምላኪዎች ናቸው ነው። በእነሱ መካከል ነው አብርሃም የሚኖረው። ጣዖት በሚያመልኩ ሰዎች መካከል ነበር አብርሃም የሚኖረው። አባቱ ታራ ጣዖት እየጠረበ ይሰጠዋል። አብርሃም ደግሞ ያንን ጣዖት ይዞ ወደ ገበያ ሄዶ ይሸጣል። የዕለት ጉርሳቸውን የዓመት ልብሳቸውን የሚያገኙት ጣዖት በመሸጥ ስራ ነበር የሚተዳደሩት። ታሪኩ ሰፊ ነው። አንድ ቀን አብርሃም አባቱ ታራ የሰራውን ጣዖት ይዞ ወደ ገበያ ወጣ። አንድም የሚገዛው ሰው አጣ ይላል። ደከመው ይላል። ጠወለገ፣ ራበው፣ ጠማው ይላል አብርሃም። የያዘውን የተሸከመውን ጣዖት ርቦኛል አብላኝ፣ ጠምቶኛል አጠጣኝ ብሎ ጠየቀው ይላል። ሁላችን እንደምናውቅ ጣዖት ጆሮ አለው አይሰማም፣ ጣዖት ዓይን አለው አያይም። ለአብርሃም ምንም መልስ ሊሰጠው አልቻለም። ረሃቡን ሊያስታግስለት አልቻለም። ከጥሙ ሊያረካው አልቻለም። የዚህ ጊዜ አብርሃም እንዲህ ብሎ ማለት ጀመረ። ዓይን እያለው የማያይ ጆሮ እያለው የማይሰማ ጣዖት አምላክ አለ፣ ብትወዱ ግዙ እያለ ገበያ ለገበያ መዞር ጀመረ። የሚሰሙት ሰዎች ያፌዙበት ጀመረ። እሱ የናቀውን ማን ሊገዛው ይችላል አለ። ወዲያው ታሪኩ ሰፊ ነው። ጣዖቱን ሰበረና አብርሃም እግዚአብሔርን መፈለግ ጀመረ ይላል። ወሰነ አብርሃም በቃ ብዙ ነገሮችን ለማምለክ ሙከራ አድርጎ ነበረ። ውሃን ለማምለክ ሞከረ። በሆነ ነገር ሲገደባየው፣ ስለዚህ ውሃ አምላክ መሆን አይችልም አለ። ንፋስን ለማምለክ ሞከረ። እንዲሁ ንፋስም በሆነ ነገር ሲሸነፍ አየ። ንፋስ አምላክ መሆን አይችልም አለ። ፀሐይን ለማምለክ ሞከረ። ስትጠልቅ አያት። ስለዚህ ፀሐይ አምላክ መሆን አትችልም አለ። በመጨረሻ አምላከ ፀሐይ ተናበበኒ አለ። የፀሐይ አምላክ ተናገረኝ፣ ተገለጠልኝ አለ። ወዲያው እግዚአብሔር ተገለጠለት። እንዲህ ያለው አብርሃምን፣ አብርሃም አብርሃም ጻም ብሔርከ ወተፈለጥ ማእዝማዲከ አለው። አብርሃም ከአባቶች ከአባትህ ከዘመዶችህ ከአገርህ ከቤተሰቦችህ ተለይተ እኔ ወደማሳይ ምድር ውጣ አለው። እግዚአብሔር ተገለጠለት። ክብር ምስጋና ለአምላካችን ለእግዚአብሔር ይሆን። ይሁላችሁ በብሉይ ኪዳን ወንጌል ሳይሰበክለት አምላኩ እግዚአብሔርን ፈልጎ ያገኘው ሰው የእምነት አባት አብርሃም። እኔና እናንተ ብዙ ወንጌል ተሰብኮልናል። አባቶች አስተምረውናል፣ መምህራን አስተምረውናል። እስካሁን ድረስ እግዚአብሔርን የማያውቁት እግዚአብሔርን ማይፈልጉ ሰዎች አሉ። አብርሃም የሚገርም አባት፣ በብሉይ ኪዳን ወንጌል ባልተሰበከበት ዘመን አምላኩ እግዚአብሔርን ፈልጎ ያገኘ አባት። እግዚአብሔር ተገለጠለት ለአብርሃም። ለእኔና ለእናንተም እግዚአብሔር በምህረት ይገለጠለን። በዚህ በኦሪት ዘፍጥረት በምዕራፍ 12 ቁጥር 1 ጀምሮ ታሪኩ ተመዝግቧል። ከሀገርህ ከዘመዶችህ ከአባትህ ቤት ተለይተህ እኔ ወደማሳይ ምድር ውጣ፣ እባርክሃለሁ፣ አበዛሃለሁ፣ የሚረግመውን እረግማለሁ፣ የሚባርከውን እባርካለሁ፣ ለበረከት ሁን እያለ እግዚአብሔር አብርሃምን ቃል ለቃል ያናግረው ጀመረ። አዎ ከስጋና ከደም ጋር ሳይከራከር አብርሃም ምክንያትም ሳያቀርብ
ከቤተሰቦቹ ተለይቶ ለእግዚአብሔር ክብር ከካራን ወጣና ከነዓን ገባ። ተው የተባለውን ነገር ተወ። ወደን አይደለም እኮ አብርሃም የምንለው አብርሃም እንጀራ የሆነውን መተዳደሪያ የሆነውን ጣዖቱን ሰብሮ ወደ አምላኩ ወደ እግዚአብሔር የቀረበ ሰው ስለሆነ ነው ዕለት ዕለት ቤተ ክርስቲያን አብርሃም የምትል። አሁን እግዚአብሔርን ትወዱታላችሁ ብዬ ብጠይቃችሁ የሁላችንም መልስ አዎ እግዚአብሔርን እንወደዋለን። ግን ስለምንወደው ስለ እግዚአብሔር ምን ተውንለት? እስኪ እኔም ራሴ ልይ ይህ ድምፅ የሚሰማችሁ አባቶቼ እናቶቼ ራሳችሁ አብርሃም ስለሚወደው ስለ እግዚአብሔር ጣዖት ማምለኩን ተወ። ጣዖቱን ሰበረ፣ መተዳደሪያውን ተወ። አሁን አንዳንድ ሰዎች እግዚአብሔር ከማይከብርበት ሕይወት ውስጥ ውጡ ሲባሉ ስጋቸውን እየሸጡ ይተዳደሩ ያሉ አንዳንድ እህቶቻችን ውጡ ሲባሉ እንዴ ይሄ እኮ እንጀራዬ ነው፣ ይሄ እኮ መተዳደሪያዬ ነው፣ እንዴት ነው እንጀራዬን ትቼ ወጣ? አብርሃም መተዳደሪያ የሆነውን ነገር ትቶ ለእግዚአብሔር ክብር ወጣ። ይሄ ድምፅ የሚሰማችሁ ሰዎች እግዚአብሔር ከማይከብርበት ሕይወት ውስጥ እንውጣ። በየዓመቱ ሐምሌ 7 ቀን የሥላሴ በዓል ነው። ሥላሴ በአብርሃም ቤት በእንግድነት የገቡበት ቀን ነው ማለት ቁም ነገር አይደለም። እግዚአብሔር ከማይከብርበት ሕይወት ውስጥ መውጣት። ወጣቶች እግዚአብሔር ከማይከብርበት ሕይወት ውጡ። እግዚአብሔርን የምትወዱ ከሆነ እናቶቼ፣ አባቶቼ ዛሬም ጣዖት ማምለክ ውስጥ ካላችሁ፣ ጨሌ ውስጥ ካላችሁ፣ እሬቻ ቦለንትቻ የምትሉ ከሆነ ሌላም ነገር የምታመልኩ ከሆነ እግዚአብሔር ከማይከብርበት ሕይወት ውስጥ ውጡ። ሕይወት ውሳኔ ትፈልጋለች። አብርሃም ወጣ፣ ሲወጣ ተባረከ። ወገኖቼ እስካልወጣን ድረስ አንባረክም። ይኸውላችሁ ሰው በስጋው ሊደክም ይችላል። ጣዖት ስናመልክ ከተገኘን ግን ይሄ በእግዚአብሔር ላይ ማመፅ ይባላል። በደንብ ስሙ። በስጋችን ልንደክም እንችላለን። ኃጢአት ልንሰራ እንችላለን። በስጋችን ልናመነዝር እንችላለን። ጠጥተን ልንሰክር እንችላለን። ሐሜት፣ ውሸት፣ ተንኮል የሚባሉ ይፈቀዳል አይደለም? ልንደክም እንችላለን። ጣዖት ስናመልክ ከተገኘን ግን ይሄ በእግዚአብሔር ላይ አመፅ ይባላል። ንጉሥ በመንግስቱ ጎልማሳ በሚስቱ ሲመጡበት እንደማይወድ እግዚአብሔር በአምልኮቱ ሲመጡበት አይወድም። መጽሐፍ እንደዚህ ይላል፣ እኔ እግዚአብሔር ነኝ፣ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም። ኢሳይያስ 42 ቁጥር 8 ላይ የተመዘገበ ቃል። እስኪ ላስቸግራችሁ ይሄን ቃል ልባችሁ ላይ እንዲቀር ስለምፈልግ ከኔ ቀጠላችሁ ተናገሩ። እኔ በሉ እስኪ፣ ግድ የለም ተናገሩ። እኔ እግዚአብሔር ነኝ፣ ስሜም ይህ ነው፣ ክብሬን ለሌላ ምስጋናዬን ለተቀረጹ ምስሎች አልሰጥም። ቃሉን አስተውሉት። እኔ እግዚአብሔር ነኝ አለ እግዚአብሔር፣ ስሜም ይህ ነው አለ፣ ክብሬን ለሌላ ለመተተኛ፣ ለአስማተኛ፣ ለድግምተኛ፣ ለጠንቋይ አልሰጥም። እግዚአብሔር በአምልኮቱ ቀናኢ ነው። ባካቸው በእግዚአብሔር ላይ ደባል ነገር ማምለክ ይሄ አመፅ ነው። ቁጣ ያመጣል፣ መቅሰፍት ያመጣል። ወደ ጠንቋዮች፣ ወደ መናፍስት ጠሪዎች በሚሄድ ሰው ላይ ፊቴን አከብድበታለሁ፣ ከአሕዛብ መካከል ለይቼ አጠፋዋለሁ ነው የሚለው መጽሐፍ። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 20 ላይ ወደ መናፍስት ጠሪዎች፣ ወደ ጠንቋዮች፣ ወደ አስማተኞች፣ ወደ ጋኔን ሳቢዎች ወደሚሄድ ሰው ወገኖቼ ፊቴን አከብድበታለሁ አለ። እግዚአብሔር ፊቱን ካከበደ እንዴት ሊኮን ነው? ከአሕዛብ መካከል ከሕዝብ መካከል ለይቼ አጠፋዋለሁ አለ። እግዚአብሔር ለይቶ ያጠፋል። እልከኞች አንሆን። በእግዚአብሔር ላይ ደባል ነገር አናመልክ። ብናገኝ ብናጣ
ብንከብር፣ ብንዋረድ፣ ብንሾም፣ ብንሻር፣ በሐዘንም በደስታም ጊዜ አምላካችን ማን ነው? ሰይጣን ይፈራ። መስግኖት እግዚአብሔር ነው የኛ አምላክ። ብንራብም ብንጠማ የትም አንሄድም። ሰይጣን ከሚሰጠን እግዚአብሔር ቢከለክለን ይሻላል። እስኪ ሰይጣን በሉ። ምነው ፈራችሁት እንዴ? ሰይጣን ከሚሰጠኝ እግዚአብሔር ቢከለክለኝ ይሻላል። ይሻላል አይሻልም? አመስግኑት እግዚአብሔርን። የእሱ መከልከል ይሻላል። ከማይሆን ነገር ጋር ተጣብቀ እግዚአብሔር ወደማይከብርበት ስፍራ እየገሰገስን ጨለማን ተገን አድርገን እየሄድን በስጋችን ከምንባረክ ገንዘብ ከሚኖረን፣ እውቀት ከሚኖረን፣ ስልጣን ከሚኖረን፣ ጥሩ ቤት ውስጥ ከምንኖር እግዚአብሔርን ብቻ እየመለክን ንጹሕ ድህነታችን ይሻላል። ይሻላል አይሻልም? የሁላችሁ ሰይጣን ቢሰጠንም ሲቀበለን ደግሞ ያለንን በሙሉ ነው የሚወስድብን። እግዚአብሔር ይሰጣል፣ ከኛ ምንም ነገር አይፈልግም። በጎረቤታችሁ በሰፈራችሁ የምታውቋቸው የሉም? ከሰይጣን ጋር ተወዳጅተው ለጊዜው የበለጠጉ፣ ለጊዜው ከፍ ያሉ፣ ለጊዜው የሞላላቸው፣ አሁን ግን አንገታቸውን ደፍተው ጤናቸውን አጥተው አልጋቸው ላይ ቀሩ። ሰይጣን በማንኪያ እየሰጠ በጭልፋ ነው የሚቀበል። ደግሞ አልሰጥም ብለን ካልነው ወገኖቼ የሚያመጣብንን ነገር እናውቀዋለን። እግዚአብሔር ግን ደግ አምላክ፣ እግዚአብሔር ግን ቸር አምላክ፣ እግዚአብሔር ግን በነፃ ያለ ዋጋ ዝም ብሎ የሚሰጠን አምላክ ነው። ስጋውን ቆርሶ ደሙን አፍስሶ የሰጠን አምላክ በሚሻግት እንጀራ በድቃቂ ሳንቲም በቁሳቁስ የኛ አምላክ አይታማም። የበለጠውን ነገር አድርጎልን ያነሰውን ነገር አይነሳንም። እባካችሁ ዝም ብለን እሱን እናመልክ። መጽሐፍ እግዚአብሔር አምላኩ የሆነለት ሕዝብ ምስጉን ሕዝብ ነው የሚለው። ቃሉን አስተውሉት። እግዚአብሔር አምላኩ የሆነለት ሕዝብ ምስጉን ሕዝብ ነው። የኛ አምላካችን እግዚአብሔር ተስፋችን እሱ ነው። መመኪያችን እሱ ነው። አለኝታችን እሱ ነው። ጉልበታችን እሱ ነው። ኃይላችን እሱ ነው። መካኒቱን ወላድ የሚያደርጋት እግዚአብሔር ነው። ጤና ላጡ ጤና የሚሰጥ እግዚአብሔር ነው። ስራ ለሌላቸው ስራ የሚሰጥ፣ እንጀራ ለሌላቸው እንጀራ የሚሰጥ እግዚአብሔር ነው። ወገኖቼ በምድር በረከት በሰማይ ርስቱን የሚያወርሰን እግዚአብሔር ነው። ይህን እግዚአብሔር ትተን ወዴት እንሄዳለን? ስለዚህ አብርሃም እንመለስ፣ ጣዖቱን ሰበረ፣ አምላኩ እግዚአብሔርን ፈልጎ አገኘ። በአምልኮተ ጣዖት ውስጥ ያሉ ወገኖቻችንን እግዚአብሔር ከዚህ በቸርነቱ ያውጣለን። እኛንም እሱን ብቻ እያመለክነው እንድንኖር ሁላችንን በቸርነቱ ይርዳል። መጽሐፍ አምላክ እግዚአብሔርን ፍራ፣ እሱን ብቻ አምልክ፣ ከእሱም ጋር